በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ቤተሰቦቻችን ዛሬ ደግሞ አቡነ ዘበሰማያትንና ነአኩተከን በአንድ አድርጌ ይዤላችሁ መጥቻለሁ። በትዕግስት አዳምጡ። ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንታመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ እሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋእዝት ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወንፄውዐከ በከመ መሃረነ ቅዱስ ወልድከ እንዘይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። ሁለተኛ ጊዜ ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንታመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋእዝት ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወንፄውዐከ በከመ መሃረነ ቅዱስ ወልድከ እንዘይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። እንዲህ አድርገን ቀላል በሆነ መንገድ እንሸመድዳለን ማለት ነው። መላልሰን ስናዳምጠው በደንብ አድርጎ ይገባናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ክፍል 3 እንገናኛለን። ይህ ክፍል 2 ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሎችም ወዳጅ ዘመዶቻችን አድርሱልን።